ሴት ቤት ውስጥ ተለጥፋችሁ የምትጠጡት ደም ነው የሚገርመኝ። መንግስታት ሲሳካላችሁ ደስ የሚላችሁ ነገር ስትፈጥሩ ደግሞ እዚህ ቤት መጣችሁ ስትናደዱ መጣችሁ የምታረጉት ሪያክት፣ ሁለተኛ የምትለብሱት ልብስ፣ ሶስተኛ የምትወስዱት የጦረኝነት አይምሮ እና እኔ የምጠይቀው በመለጣጠፍ አንድን ሴት ዲሂዩማናይዝድ በማድረግ በጀርባ በኩል የምትጠጡት ደም ስለሚያስጨንቀኝ እኮ ነው ለፖሊስ ምነግረው። ምክንያቱም በአምላክ ፊትና በምድር መንግስት ፊት መቆም የነበረብኝ ስለነበረ ነው። ፕራይም ሚኒስተር አብይ አህመድ ሴት ቤት ይቀመጣል፣ የሴት ቋንቋ የሴት ቃላት ይለቅማል። እዚህ ሲበሳጭ ወይም እምስ ብልት ይላል፣ ስፐርም ኤግ ይላል። ተሽከርክሮ ሄዶ መበቀል የሚፈልገው ኦልዌይስ የትግራይን ህዝብ ነው። ስለዚህ በአንድ ሴት ምክንያት የትግራይን ህዝብ ደም እንዲጠጣ እየለጠፈ የፈቀዳችሁለት ዩሮፒያን ገቨርንመንት እስከ መቼ ነው አብራችሁ ደም የምትጠጡት? በአርት በዲዛይን ስትፈልጉ ባናና በመኪና ጫካ አስገብታችሁ የምትመጡ እስከ መቼ ነው በድራማ ደም የምትልሱት ነው ጥያቄው። ከአሜሪካን ሀገር እስከ ዌስተርን ጠቅላላ አረብም ጠቅላላ ዩናይትድ አረብ ኤሚሬት እስከ መቼ ነው እየተስማማችሁ ከጀርባ ደም የምትጠጡበት ምክንያት? ምንስ አግብቷችሁ በሰው ህይወትና በሰው ሪሊጅን? እናንተ ማሆናችሁ? ይኸው ቫይረስ ኮቪድ ቫይረስ በስባሽ እንጨት መንግስታቶች ናችሁ። እናንተ መጀመሪያ የእውነት እውቀት ኖሯችሁ ነው? እውነት የሚባል እኮ በአካባቢያችሁ አልፎ አያውቅም። በዋይት ሃውሶቻችሁ ምናምን ውስጥ በአካባቢያችሁ እንኳን እውነት አልፎ አያውቅም። እናንተ የውሸትና የነፍሰ ገዳይ ልጆች ናችሁ። የምትሰሩት ድራማ የምትሰሩት ፊልም በህፃናት በወጣት በህይወትን በሚመለከት በኩል ከአሜሪካ ጀምራችሁ ዌስተርን የተባላችሁ ድራጎኖች በድራማ ነው የሰው ደም የምትጠጡት። ነው አርትና ምስሌዴ እያረክ ነው ደም የምትጋጡት። ለዚህ ነው ድራጎን ያልኳችሁ እና አልተሳሳትኩም። ድራጎን ልማዱ ነው እየለጠጠፈ ደም መጠጣት። ስለዚህ እየለጠጠፋችሁ ጠጡ።